አንዱ ያዘኝ ደግሞ ይሄን አንጥራ አይ ይሄን ጥር እንደው ሄሌባው ምኑም እያፈረሰ የቀደም ያጥረዋል ራ አይ ራ እንዲው እስቲ እንዲው ጌትነት ዘንድ አልሄድ አባተም የለም ወደዚያ ልሄድ ተጫውቼ ልምጣ ናፈቀኝ ደግሞ ሰሞኑን ጠፋል እሱ ኧረ መጣ ረድል ያረ እንዳይወቅብኝ ለነገሩ ምን ያስታውቃል ኧረ እመቤት አቤት ወደ ተልተጅ ነው ወደነ ታጫውት ቤት ሙቀጫ አላመጣ ነው በይ እና ምሳ ልስጥህ እንጂ ምሳ ኧረ ተይው ግድ የለም እኔም አንድ ጉዳይ ያለችኝ እሷን ፈጥሜ እመጣለሁኝ ተይው ግድ የለም እና አርባህ ኧረ ተይው በኋላ እበላለሁ ተይው በይ አታየኝም ሀደችኝ ታጫውት ዘንድ ያለች እቃዋን ይዛ ስትመጣ እኔም ተደብቄ ልሂድና ታጫውቴን ይዤ ልሂድ ኧረ ቢነቃብኝ እንዴት ነበር ነው ተነስካ አንቺ ይሄን ማሳይል ሳናጸዳደው ክረምት የደረሰ እንደው ስራ በዝቶብኝ እኔም አልሆነልኝ እኔስ ያንን ብዬ አይደል እንደው እዚህ ማንኮላኮሌ ለቅስ ምሳውን እንብላና እንልቀመው እንጂ ተሎ እናጸዳደው ያ እኔስ አሁን እዚያ እና ያ ሰፊ ቤት የሆነ ሰው ይፈልጋል ተብዬ እዚያ አልሆነ ነው እና ምሳ አብሳሲና በኋላ ምሳ ከበላን በኋላ እንትን እንለው እናጸዳዋለን በል እንግዲያስ እኔ እዚያ አልሆነ ነው ሰርተሽ ቆይ እሺ አረከረከረክ ዛሬማ ሰርችላት መጣሁ እንግዲህ ወደ እመቤት ሂጅ ስሪ ያለ ስራ እዚያ ዝም ብዬ ተለቃቅመዋለች ግን እንዴት ናፍቆኛል በስመ ባልና ውሽማ ምን ነው የሚገናኝ ውሽማ ያብራል እናቴ አንዳንድ ቀንማ ይሻላል ውሽም ያለች ሴትዮ ትወዳ ነው ልክ ሰው እንዳያገኛት እንግዲህ ማጃባገኛ ጌትነት እንዴት ነህ እንደምን ተናንተነው ወራለው ወዴት ሄድክ ነው ኧረ እኔ እንዲህ ወደዚች አንድ ጉዳይ ነበረች ወዴት ተደረው ኧረ እኔም ወደሱ የሆነ ሰው ወላሽ ሽምግልና ፈልጋለሁ ብለኛል እንዴት ነው ትቆያለህ ዳትላለህ እንጃ እኔም አላወኩት አንተስ ትቆያለህ እቆያለሁ ጋብዬ ነው ኧረ እንዲያ ከሆነማ ደግ ነው እኔም የምቆይልኝ ይመስለኝ እንደው ትቆያለህ በል ደግ እንግዲህ ኧረ በል እንግዲያስ አላውቅም እኔም እዚያ ሰው የጠበቀኝ ነው በል እኔም እኮ ቸኩዬ በል ሰላሙን እሺ በል ሰላሙን ምሽት ጋር ሰድ መሪን ብታውቅማ እንዲህ አትለኝም ነበረ ረክ አሁን ነው መርዝም ብዬ ዛሬም እዚህ አልመጣ እንደው ዛሬ በግልሽ ብቻ ስንመጣ ቡና ነው ባሏም የለ ዛሬ መጣሽ መቤቴ እንዴት ነሽ ደህና ነሽ እንዴት ነሽ እንደው ወይኔ ለኮ ሄደሽ ነበር ኧረ ናፍቀኸኛል እናስ ደህና ነኝ እግዚአብሔር ይመስገን ደህና ነሽ እኔ ከሆነ ያችን ምሽቴን እኮ ሸውጃት ነው የመጣሁኝ ሌላ ቦታ ላይ ነው ብዬሽ እኔ ስትል በመንገድ አግኝቶኛ የለም እንዴ እና ወዳት ሙቀጫ ከእናንተ ቤት ላምጣ ብዬ ለሸወድኩት ኧረ በይ እንግዲያስ ወደዚያ እንድና የልባችን እንጫወት እንጂ በእናት በይኔ አንቺ እንዲሁ ስበላም አንቺ
በጣም አንቺ የመጣሽብኝ እኮ እንደው ዛሬ የዛሬው ቀን ማታ ልዩ ነው። እኔ ስትል እንዴት ንፍቅ ብለኸኝማ የለም ባሌን ሸውጆ የመጣው እኔ ያቺ እኮ ተፈራም ወደዚያ ህዝብ በሙሉ ሸውጃት የመጣው መጀመሪያ አላልክም እንደው አንተ ደግሞ እንደዚህ ብለህ ባበሽው እንዳቻት ሆነም እኮ እና እንግዲህ እዚያ ጫካው እንግባና እንጫወት እንጂ በእናንተ ሰው እንዳይሄድ አይደለም ዛሬ ሰው ታጫውቲ አንቺ እየጠበቅኩ ነው። እንደምን ነሽ? ደህና ነሽ ወይ? ረምና ፈርበበለው ደህና ነሽ ወይ? ደህና ነው። እንዲሁ ነሽ ጠፍተሽ እኔ ራሱ እንዲሁ ንፍቅ ብለሽኝ እሷን እኮ ሸውጃት እኮ ነው መቤት ነው የመጣሁኝ። እኔስ ብትል እንዲሁ እሱ ወደ ሰው መንደር መሄድ ነው ሲል እኔ ምሳል ስራ ብዬ ነው ወደ አንተ መጣሁ። አይ ደጋገሻል እና እንግዲህ ማች ቢለቀ ይሆነና ነው። እስቲ እንዲሁ እዚህ እንቀመጥ ነው እንዲሁ ወደዚያ ወደ ጫካው አንተ ደግሞ ምን ለመቀመጥ ትቸኩላለህ? ግን ደህና ነህ? ደህና ነኝ። አንቺ ደህና ነሽ? አንተን የመሰልክ ሰው እንዲሁ አንቺ እንዲሁ ሙች እንዲሁ አሁን ያ ባልሽ እንዲሁ እንዲህ አድርጎ እንዲሁ እንጂ እስቲ አይ አጥንቴ ቀርቶ አሁንማ እንዲሁ ነሽ። አጥንቴ ቀርቶ እና ያችን የመሰልሽ አበባ እንዲህ አድርግሽ እንግዲህ ታውቃለህ መቼም አንተ ተመጀመሪያም ነበር አውቀኔ እንዲሁ ድሮም እኮ እኔ አንቺን ነበር ዝም ብሎ አባቴ ምን ሳልፈልግ ተሷ ጋር እንትን ብሎ ነው እንጂ ወላጆች እንግዲህ ሰው ባለ ፍላጎቱ እየዳሩ ይሄው አለ ፍላጎቱ ይልሽ አንቺን እንዲያርገው ያችን የመሰልሽ አበባ እንዲሁ አይ እንግዲህ ያንተ ትማች ደረቅ እንጨት ነበር። አረ በርቶና እናቴ እንዲሁ ዝም ብላ ሙያ የላት ምን የላት እንዲሁ ዝም ብላ እኮ እንዲሁ የምታረገኝ እንታይ ምንም ብለህ ነው እንዲሁ አብራህት የምትኖር ነው እኮ እንዲሁ እኔ እንዲሁ ምን የማይሆነው እንዲሁ ዝም ብሎ አረ ሰዓት እንዲሁ በደረው በዝክሩ በድሩ ሰዓት እንዲሁ አይን ነው የምትጋግረው እንጀራ እንኳን እንዲሁ አረ እንዲሁ ምን እናደለኛ ታላ እንኳን ብታመጣ ምንም ዋጋ የላት እንዲሁ ሁለመኗ ዝም ብሎ የተገሸረ እንዲሁ አይ እንዲሁ አሁን ቢሆንም ዞሮ እኔ አሁን አንቺና እኔ እንዲሁ ይገርማ ይልቅስ እንዲሁ በድን ምንም እናደርግ ወደ ጫካው ነይ አረ ስምረና አንተ እንዲሁ ግን አመድ ነፍስ ባልሰ ሰው እንዲሁ አይ አንቺ እነማን ናቸው? ስንተኛ ናቸው መሰለኝ በይ ዙሮ እንዳንረብሻቸው አራቸው እሱ ነው ባል ይመስላል። እንዲሁ አንተ እንዴት ነው ነገራቸው? እንዲሁ መቼ ከተከቱ ደስታ ይወዳል። አይሰሙም አንቺ እንዴት ይተቆስ ሰማና መቼ እንዲሁ ምን ነግደኪላል ብላላ ነው ደረ እንዲሁ ነው እንዲህ ነፍሳቸው ውስጥ ተፈቱ እንዲሁ ጉድ እኮ ኧረ ጉድ ነው የማይሰሙ አንተ ኦሬስ ይሄስ የኔ ማለት መሰለኝ ተመሳሳይ ማለት ኧረ አንተ ምን በየሰራ ምን እየሰራ ነው? ምን በየሰራ ነው? ምን እኔ ማሳታማ እዚህ እንትን ያልኩ ነው። አንቺ ምን በየሰራ እየሰቃችሁ እና ተምናፈሩን ደሙን ብትበላው አትመንኩሱ ነው አሰውዬ ግን ነግሬያለሁ። ነግሬያለሁ። ደሙ ባንተው ዘንድ ደደኛ ሰው ደሞ እንዲሁ ደህና ሰው አትመስልም ማለት እንዲሁ ደሙን ባለቤት ነው እንዲሁ አንዱ አታፍርም። ኧረ ተው አንተ ኧረ ተው ኧረ እንዴት አይነት አንቺስ ምን አባሽ እንዲሁ ምን አባሽ ልትሰሪ ነው እዚህ መጣሽ? ግን አንተስ ምን ልትሰራ መጣ? ምን ልትሰራ መጣ? እኔማ እያለፍኩ ወደ ጫካው ምን እሷ ስናልፍ ድንገት ተገናኘን እንጂ እንገናኛታለን ቤት ዙሮ አንቺም ቤት አገኝሻለሁ። አንተ ግን ለግቶ ነበር ደግሞ ያወራን እንጂ ምን ነው እንደዚህ ወደ ሰራኝ እኮ ደመጠች ደግሞ ምሳይ ግድ የለም ግን እኔ እሰራላለሁ። አንድ ጠንቋይ ቤት እጄ ታልደፋው እኔ ነው እንደዚህ ግድ የለም። እስኪ ቆይ ተረጋጉ። እስኪ ምን ነው ነገሩ? እኛማ በዚህ እናልፋለን። በዚህ ስናልፍ እሷም ሆነው በአንድ ፎጣ ለብሰው ምን እንደሚደረጉ ምሽቴን ይዞ ይኸውልህ ያሳየ እዚያ ያሳየ ምሽቴን አንተስ ቢሆን አንቺ እናንተስ ቢሆኑ እያለፍን እሙት እያለፍን የሰው ምሽት ይዘው ወደ ጫካ ምን ትሰራለህ? ኧረ ድንገት ተገናኝተን እንዲሁ መንገዱ አንድ ላይ ነው መንገዱ። አሁን መቼም እኔ ጎረቤቴ ነው ጓደኛዬ ምሽት ናት። አሁን ዝም ብሎ ብቻ አንተ መሄድ ብለህ አብረን
እንግዲህ አንተስ ምን አባ ነው ምሽቴን ምን አባ ነው የምትሰራው? እኛማ ከመንገድ እያለፍን አንቺ ዝም በይ ነግሬሻለሁ። አንተ ራስህ ዝም በል። አንተ ክብረህ ታስስተኝ ነው ደግሞ እዚህ ወደ ጫካው ደግሞ የምን መንገድ ነው? ይሄው መስበር አንድ መንገድ ልንል እኔማ ከብቶች እንደው መሆኑን የቀሩ ብዬ በዚህ መንገድ ሰል እሱንም አገኘሁት አብረን እያደረግን አንቺ ቆይ እስኪ ቆይ እንደው በላይ ጥርስ የለሽም እንደው በላይ ጥርስ የለሽም ወይ ነው የምልሽ ጭራሽ ደግሞ የምትናገሪ እንደው ወዲፍ ጆሮ ሰምቻለሁ ካለም ሁላችሁንም እምት አንድ ጠንቋይ ቤት እጅ ታራስ ደቦ አምኜ ቤት ትችሽ መጣና አንቺ ነግሬሻለሁ። አሁን ዝም በይ እስቲ አዳምጥኝ። ጠንቋይ ቤት እጅ ምትልክ ዋጋን አንተ ነኝ ጠንቋይ ሄደህ እኔን ታላስ ደፋው እኔ የለውም አንቺ የርኩስ ነግሬያለሁ። አይደለም መሰራለን ሃይማኖት ስትይ እንደው አታፍሪም አንቺ ማተብ የለሽ ዝም በሉ ዝም በል አንተ እርኩስ አይ ማተብ የለሽ አንቺ ደግሞ ሃይማኖት እልም ያርግሽ ሃይማኖት ያንቺ ሃይማኖት አዲስ ኮሮና አያበቃ ይመስለኛል እየተለዋወጡ ነው መሰለኝ። አንተ ደግሞ ትገጣለህ እዚህ ትልቅ ሰው ተወጣልቶ ላም ከስልኩና ስማማቸው እንደው የዚች ባሊዛ አስረሽ ጀነተስ ወደ ቤት ትቀጥሎታለህ ትቀጥሎ ቆይ እስቲ እንደው ወደ ቤት ቆይ እስቲ ተረጋጋ ልጅ ቆይ ተረጋጋ ይኸውልህ አባይ እምሰማ ከሆነ ወደ ቤት አስደራት ገደል ልቀ እንደውማ አንቺ ከይታጠቀው አስከላተ ታንተማ ጠንቋይ ቤት እና እኛ እንትን ልበል እንጂ ታልገፈው ይችን ዙሪ ይችን ሙታን ታልታጣ እንግዲህ አሚና እስኪ አዳምጥኝ እኔን እስኪ መጀመሪያ እንዲሁ እንደዚህ እኔ ምን አይነት እንደው ማነው ማርሻት ጎን ስትከታተልኝ እንደው ከምን አባቱ እርኩስ ለካስ ምሽቴን ዘልት መጣ ነው ወደ አንተ እንደው ተሻየ ዘባልኩ ሰውና እንግዲህ አባ እንግዲህ ሾክቶ እግሯን ብነቅሳት እሱ ዛሬ ወደ ጫካ የማን አባቱ ከብቶችን ለማስወጣት እንዴት ወጋታል እንዴት ከብቶችንም ታገኛለህ በሉ ተውት እና እሱ ነው የሚነቅስልሽ እየነቀሰልሽ እኮ ነው አየሁት እኔ ነኝ እንጂ እሱ ነው የሚነቅስልሽ አንቺ ዝም በይ እና ልጅ ሰው አስማችሁና እንዴት ትከራከራላችሁ? ኧረ ተው ለጻሉ ነው ተው አዳምጡኝ እስኪ ወይ ስምንተኛው እኛም ደረስንበት በቃ ይኸውልህ እኔ ነግሬሃለሁ ሲቀደም ሁለታችሁም አይናችሁን በጨው አጥባችሁ ለምትከራከሩ ሁላችሁም አላማረኝም ነገራችሁ። ኧረ እንደውም ላመሰግነው የሚገባ ምን እንደው ምሽቱን እንደው ሾህ ወቅቶ ቢነቅስልኝ ምን ችግር አለው? ምሽቱን ይኸውልህ ምሽቱን ሾህ ምሽቱ ነኝ እያልሽኝ እኮ ነው እኔ ዝም ብዬ ምን አዎ ሚስቱ ነኝ እንግዲህ እኔን ጠባይ አታምጡት እኔ እኮ ልታ አዎ እንግዲህ ሳይረፍድብኝ ይሉታ ሰማይ አዳምጡ እስኪ እንደው ነቀዱሽ ያደ እንግዲህ ኧረ ተው አንተ ሰው ኧረ ተው እሷን ተሸክም አደብ ግዛ እንጂ ተው አደብ ግዛ እስኪ እንደው አሁን አንዴ ብላችሁ አዳምጡኝ እስኪ እንደው ወይ ምን አረ ይዝጋጅ እሱ እንደው አባንስ አዳምጫቸው ዘግቶ ይጣልሽ አዳምጫቸው እስኪ እናንተ ግን እንደው ብታዳምጡ እንደው ብትረጋጉ እንደዚህ ሰይጣን ገብቶ የሚያተራምሳችሁ እንደው ምን አይነት ነገር ነው? እንደው አንተ ጠንቋይ ቤት አይለም ሲቀደም ያንተ ከንፈር ያረፈባት ጉጫስ ተመልከተው ያንተውስ ይሆን አበይ ነገር አንተ ልታጣላ ነው ልታስማማ እንደው ተው ምን አባ ገባና ዝም በል እዩልህ አንተ ጠንቋይ ሸጋ ነው ትላለህ እንዴ? ታዲያ ምን ይደረጋል? እንግዲህ አልሰማታል እንዴት በእጄ ሰበብ ተምቷን አይደለንም ጠንቋይ ቤት እንዴት ጠንቋይ ቤት ተባረክ እናንተ ደግሞ ጠንቋይ ቤት ሲሆን ነድላችሁ ልቀቁልኝ ዝም ብላችሁ አንተ ከለም ቤት እነሱ በጠንቆል ናቸው እኛ በእምነታችን እስቲ የሚያሸንፈው ማታ እንተያያታለን እና ትልቅ ሰው አቁሞ እንደዚህ መነጋገር አበራይች ታለቀ
አልመጣም። እኔማ ጠንቋይ ቤት ሂጅ ካላስደገምኩት አንተ ደግሞ ሱሪ እንደው ድሌ ነው እናንተ ነው የለ ሞክሪያት እቺን ቡታን ታጣጥቂያት ሞክሪያት ራስ ያስመሰከር እንደወንዶች ተገጥኝ ኧረ ዝም በይ አንቺ ቆይ ምን ላድርግ ነው የመጣው ነው ያልሽ? እኔማ ወደ ከብቶች ሳል ግሬን ሾህ ወገኝና እግርሽ ሾህ ቢወጋ መቀነትሽ እንዲያልክ ተፈታ። ጠይቅልኝ አንተ ጸያ መጥቶ ምን ሊያደርግላለ? ተባረክ እንዴ አንቺ ሲሆንኩሽ ለምን ለቀቀ? ኧረ ዝም በይ እንግዲህ አትተው ሞቶ ኧረ ጉድ ሳይሰማ መስከረም አይጠባም አሉ። በሉ እስኪ አውጉኝ እስቲ አንተም ቀበተላለህ አንቺ መቀነትሽ ላልቷል። አንቺም ኩልሽ ለቋል። ኧረ አባዬ እኔ ሰውዬ ወዲያ አስወጡልኝ። ኧረ እሱማ እውነቱን እኮ እንደተናገረ አሁንማ እኮ እንደቅድም ያሁኑ አልተም አንተ ጠንቋይ ቤትና እነዚህ ብን አድርገህ ሰበቱ አንተ ምን ይሰልስልሽ አብረህ ታብረህ ትልቀቀ እሷና ቆይ ማለት እንደቅድም እንደቅድም በበርበሬ ለማጠን እንዲያው አንተ ቆይ እስቲ አንተ ተወንዶች ጋር አንቺ ስሚኝ አንተ መታሉ አንተ አዳምጡኝ እንዴ አባና አዳምጣቸው እስቲ ይሻላል። እስከ ዛሬ እኛ ወግ ማረጋችን ባህላችን የባል ምሽቱ ለባል ነው የምትከራከር። እንዴው ከመቼ ወዲህ ነው አንቺ ለሱ መከራከር? አንቺ ደግሞ ለዚህ መከራከር? ስምንተኛው ሺህ መድረሱ ይኸው ስምንተኛው ሺህ በምሽት ላይ አንተም እንደ ኧረ ዝም በላት አንተ ለማንም አላደረ ዝም በል አንተ ልጅ እንደዚህ አይደለም። ቅይር ነው ይዘው ይሄ ውሽማ ይባል ቅይር ነው። እንደዚህ ይሻላችኋል። ሽማግሌ ይዘው ይቻላል ማለችኝ ሁላሽ እኮ አንተ ዝም በል ምን አንተ ሰውዬ ዝም በል አንቺ አሁን ዝም ብለሽ ማታ እናያለን። አበራይቻ እዚህ ወደ ውሽማችሁ ይዛችሁልኝ ሄዱ። ተዚህ ተከሉልኝ። አሁንም ውሽማ ያስባል ይሻለኛል። ምሽት ትሻላለህ። አይ ክርስስ ክሩ አይሽ ጦሽት አይቅርልኝ እንዴ ይቅርበለኝ የዘንድሮ ሰው ምን ሆኗል? እናንተ ሊያሳብዱኝ ነው እንዴ? እና እንደዚህ ካቆየን እኛ ማህበዳችን ስለማይቀርና እንደምን እና እኔ ምን ከላ